I found that nothing in life is በሕይወት ውስጥ አደጋዎችን ካልወሰድን በስቀር ምንም ነገር ዋጋ የለውም አይደለም። ምንም። ኔልሰን ማንዴላ እንዲህ ብለዋል፣ ትንሽ በመጫወትና ከምትችለው በታች ለሆነ ሕይወት እጅ በመስጠት የሚገኝ ስሜት የለም። በትምህርት ቤት ኮሌጅ ለመግባት የትምህርት ዘርፎን በመምረጥና በሕይወትዎ ምን ማድረግ እንዳለብህ በመወሰን ሂደት ውስጥ ሰዎች ሁልጊዜ መጠበቂያ የሚሆንህ ነገር እንዲኖርህ እርግጠኛ ሁን ብለው መክረውህ ይሆናል። ነገር ግን መጠበቂያ እንዲሆንህ የሚለውን ሐሳብ ፈጽሞ አልገባኝም። ልወድቅ ከሆነ በምንም ነገር ላይ ወደ ኋላ መውደቅ አልፈልግ፣ ወደፊት መውደቅ እፈልጋለሁ። ቢያንስ በዚህ መንገድ የምመታውን ነገር አያለሁ ብዬ አምናለሁ። ጽናት ከሌለ በፍጹም አትጨርስ። ስለዚህ ስሜት ያለህን ነገር አድርግ፣ ዕድሎችን ውሰድ፣ መውደቅን አትፍራ። አንድ የድሮ የብልህነት ፈተና አይኪው ቴስት ነበር። 9 ነጥቦች ተሰጥተውህ እርሳስህን ሳታነሳ በ5 መስመሮች እነዚያን 9 ነጥቦች ማገናኘት አለበት። ይህንን ለማድረግ ያለው ብቸኛ መንገድ ከሳጥኑ ውጭ outside the box መውጣት ነበር። ከሳጥኑ ውጭ ለማሰብ አትፍራ። በትልቁ ለመውደቅ አትፍራ። በትልቁ ለዓለም አትፍራ። ግን አስታውስ፣ ያለ ግብ የሚታዩ ሕልሞች ብቻ ናቸው። ሬጂ ጃክሰን በሙያው 2600 ጊዜ ስትራይክ አውት ሆኗል። ይህንን በቤዝቦል ታሪክ ከፍተኛው ነው። ነገር ግን ስለ ስትራይክ አውቶች አትሰሙም። ሰዎች የሚያስታውሱት ሆም ረኖቹን ነው። ወደፊት ወደቅ። ቶማስ ኤዲሰን 1001 የከሸፉ ሙከራዎችን አድርጓል። ያንን ያውቅ ነበር? እኔ አላውቅም ነበር። ምክንያቱም 1001ኛው ሙከራ የብርሃን አምፑል ነበር። ወደፊት ወደቅ። የከሸፈ ሙከራ ወደ ስኬት አንድ እርምጃ ያቀርብሃል። አደጋዎቹን መውሰድ አለብህ። ይህንን ቀድሞ ሰምተህ ይሆናል። ነገር ግን ለምን በጣም አስፈላጊ እንደሆነ ልነግርህ ይፈልጋለሁ። በሕይወትህ ውስጥ በሆነ ወቅት ትወድቃለህ፣ ተቀበለው፣ ትሸነፋለህ፣ ራስህን ታሳፍራለህ፣ በሆነ ነገር አትችልም፣ ምንም ጥርጥር የለውም። ይህ ለምረቃ ሥነ ሥርዓት የተለመደ መልእክት ላይሆን ይችላል፣ ግን ልንገርህ፣ ይህን ተቀበለው፣ ምክንያቱም አይቀሬ ነውና። በተወና ሥራ ውስጥ ሁል ጊዜ ትወድቃለህ። በሙያዬ መጀመሪያ ላይ ለአንድ የብሮድዌይ የሙዚቃ ትርኢት ቦታ ለማግኘት ለቃለ መጠየቅ ቀረብኩ። ለእኔ ፍቱም የሆነ ሚና ነበር ብዬ አሰብኩ። የምዘምርበትን ችሎታ ከማጣት ውጪ ያን ሥራ አላገኘሁም። ነገር ግን ዋናው ነገር ይህ ነው፣ አልተውኩም፣ ወደ ኋላ አልተመለስኩም። ወዲያውኑ ለቀጣዩ ቃለ መጠይቅ እና ለቀጣዩ ለመዘጋጀት ወጣው። ጸለይኩ እና ጸለይኩ፣ ግን መውደቅን ቀጠልኩ። ምንም አልሆነም። ግን ታውቃለህ፣ አንድ የድሮ አባባል አለ፣ በፀጉር ቤት ውስጥ በበቂውነቱ ከተዘዋወርክ ፈጥነህም ይሁን ዘገይተህ ፀጉርህን ትቆርጣለህ። ስለዚህ ዕድል ታገኛለህ። እና እኔ ዕድል አገኘሁ። ባለፈው ዓመት ብሮድዌይ ላይ ፌንሰስ የተሰኘ ተውኔት ሠራሁ። አስገራሚው ነገር ግን ይህ የተደረገው ኮርት ቲያትር በሚባለው አዳራሽ ውስጥ ነበር። ከ30 ዓመታት በፊት ለመጀመሪያ ጊዜ ወድቄ ያልተሳካልኝ በዚያው ቲያትር ውስጥ ነበር። ነጥቡ ዛሬ እዚህ ያለ የእያንዳንዱ ተመራቂ የስኬት ችሎታውና ስልጠናው አለው። ግን ለመውደቅ ድፍረቱ አለህ? ካልወደክ እየሞከርክ አይደለም ማለት ነው። ደግሜ ልበልህ፣ ከዚህ በፊት ያልነበረህን ነገር ለማግኘት እየሞከርክ ከሆነ ካልወደክ እየሞከርክ አይደለም ማለት ነው። የቱላዎች መንፈስ the ghosts of unfulfilled potential። አንተን የሞተህ አልጋ ላይ ሆነህ አስብ። በዙሪያህ ቆመው ያሉት ግን ያልተሟሉ አቅምህን የሚወክሉ መንፈሶች ናቸው። ያልተጠቀምካቸው ሐሳቦች መንፈሶች፣ ያልተጠቀምካቸው ችሎታዎች መንፈሶች። በአንተ የአልጋ ዙሪያ ቆመው ተናደዷል፣ ቅር ተሰኝተዋል እና አዝነዋል። እንዲህ ይላሉ፣ ወደ አንተ የመጣነው ወደ ሕይወት ልታመጣን ስለምትችል ነበር። አሁን ግን አብረን ወደ መቃብር መሄድ አለብን። ስለዚህ ዛሬ ልጠይቅህ፣ ጊዜህ ሲደርስ በአልጋህ ዙሪያ ስንት መንፈሶች ይኖራሉ? አሁን ከደቡብ አፍሪካ ተመልሳለሁ። ውብ አገር ነች፣ ግን እዚያ እርዳታ የሚያስፈልጋቸው አስከፊ ደህንነት ያለባቸው ስፍራዎች አሉ። አፍሪካም ቢሆን የበረዶ ግግር ጫፍ ብቻ ነች። መካከለኛ ምስራቅ፣ ጃፓን፣ አላባማ፣ ቴነሲ፣ ሉዊዚያና፣ ፊላዴልፊያ፣ ዓለም ብዙ ነገር ያስፈልጋታል እና ከእናንተ ወጣቶች እንፈልገዋለን።
ምክንያቱም ይህንን አስታውሱ፣ መውጣት አለባችሁ። ያለውን ሁሉ መስጠት አለባችሁ። ጊዜዎ ይሁን ችሎታዎ፣ ጸሎቶ ወይም ሀብቶ። ባለህ ነገር ምን ታደርጋለህ? ስለ መጠኑ አላወራም። አንዳንዶቻችሁ የንግድ ተማሪዎች ናችሁ፣ የሃይማኖት ምሁራን፣ ናርሶች፣ የሶሺዮሎጂ ባለሙያዎች አላችሁ። አንዳንዶቻችሁ ገንዘብ አላችሁ፣ አንዳንዶቻችሁ ትዕግስት አላችሁ፣ አንዳንዶቻችሁ ደግነት አላችሁ፣ አንዳንዶቻችሁ ፍቅር አላችሁ፣ አንዳንዶቻችሁ የመታገስ ስጦታ አላችሁ። ያለሁ ስጦታ ምንም ይሁን ምን ባለሁ ምን ልታደርግ ነው? የውድቀት ዋጋ። የመጨረሻው የውድቀት ነጥቤ ይሄ ነው። አንዳንድ ጊዜ የት እንደምትሄድ ለማወቅ ምርጡ መንገድ ውድቀት ነው። ሕይወቶ ፈጽሞ ቀጥተኛ መንገድ አይሆንም። እኔ ፎርድሃም ዩኒቨርሲቲ የጀመርኩት የሕክምና ተማሪ ሆኜ ነበር። የልብ ቅርጽ አፈጣጠር ካርዲያክ ሞርፎጂኔሲስ የሚባል ኮርስ ወሰድኩ። ማንበብ አልቻልኩም፣ መጥራት አልቻልኩም፣ በእርግጥም ማለፍ አልቻልኩም። ከዚያም የሕግ ትምህርት ለመማር ወሰንኩ። ቀጥሎም ጋዜጠኝነት። ምንም የአካዴሚክ ትኩረት ስላልነበረኝ ውጤቶቼ የራሳቸውን አቅጣጫ ያዙ። የ1.8 ውጤት ነበረኝ። ዩኒቨርሲቲውም በትህትና ትንሽ እረፍት ብትወስድ ጥሩ ይሆናል ሲል ጠቆመኝ። 20 ዓመቴ ነበር። ዝቅተኛ በሆነ የሕይወት ደረጃ ላይ ነበርኩ። እና አንድ ቀን ትክክለኛውን ቀን አስታውሳለሁ። ማርች 27 1975 እናቴን በውበት ሳሎኗ እየረዳኋት ነበር። እናቴ በሞንት ቨርኖን የውበት ሳሎን ነበራት። እዚያ አንዲት አዛውንት ሴት ነበረች፣ በከተማ ውስጥ ካሉ ሽማግሌዎች እንደ አንዷ ምትታይ። በግል አላወቃትም ነበር። እኔ መስታወት ውስጥ እያየሁ ነበር። በመስታወቱ ውስጥ ከኃላፊ ሆና እየተመለከተችኝ እንደሆነች አያት ነበረች። ዝም ብላ ትመለከተኝ ነበር። እኔ በተመለከትኳት ቁጥር እነዚህን እንግዳ እይታዎች ትሰጠኝ ነበር። በመጨረሻም ማድረቂያውን ከራሷ ላይ አውጥታ ፈጽሞ የማልረሳውን ነገር ተናገረች። እንዲህ አለች፣ አንተ ወጣት፣ ትንቢት አለኝ፣ መንፈሳዊ ትንቢት። ዓለምን ትዞራለህ እና በሚሊዮኖች ሰዎችን ታናገራለህ። በቀጣዮቹ ዓመታት ያቺ ሴት እንደተነበየችው ዓለምን ተዘዋውሬያለሁ እና በሚሊዮኖች የሚቆጠሩ ሰዎችን በፊልሞቼ አማክኛለሁ። እስከ ዛሬ ድረስ ሊያዩኝ የማይችሉ ሚሊዮኖችን፣ እኔ ስናገራቸው ሊያዩኝ የማይችሉ እነሱም ሊያዩኝ የማይችሉ፣ ፊልሙን ብቻ ማየት የሚችሉ፣ እውነተኛውን እኔን ማየት ማይችሉ። እኔ ግን ዛሬ እናንተን አያችኋለሁ እና ባየሁት ነገር ተበረታታለሁ፣ ባየሁት ነገር እበረታለሁ። አደጋ መውሰድ ማለት ሥራ መፈለግ ብቻ አይደለም። የምታውቀውና የማታውቀውን ማወቅ ነው። ለሰዎችና ለሐሳቦች ግልጽ መሆን ነው። የምትወስዳቸው ዕድሎች፣ የምትገናኛቸው ሰዎች፣ የምትወዳቸው ሰዎች፣ ያለህ እምነት፣ እነዚህ ናቸው ማንነትህን የሚገልጹት። ፈጽሞ ተስፋ አትቁረጥ። ፈጽሞ ወደ ኋላ አትበል። ያለህን ሁሉ ስጥ እና በሕይወትህ ውስጥ ስትወድቅ ይህን አስታውስ፣ ወደፊት ውደቅ። እንግዲያውስ በሕይወትህ ተጨባጭ ለውጥ ለማምጣት የአይበገሬ ማንነት ቤተሰብ ሁን። ሰብስክራይብ በማድረግ ተቀላቀለን። ላይክ በማድረግ ለሌሎች እንዲደርስ አክምስተው።